ከህይወታችን ውጪ ምናምን ብለው እኔን ከመጥራት የማታርፈው ለምንድን ነው? ሁሌ ጉዳይ ነኝ እንዴ? ነገሮችን ማወቅ ስለምንፈልግ አንተ በምትፈልግ ጊዜ እና አንተ ደስ ባለ ጊዜ ደግሞ እኔ ማድረግ ግዴታ የለብኝም እያልኩ ነው። አንተ በምትፈልገው ጊዜ የአንተን ሀሳብ የመሙላት ግዴታ የለብኝም እያልኩ ነው ያለሁት። እሺ ሩታዬ ለቃኔ ወድሻለ አብረን ሆነን መቴሰቤዋው ጋለው በእጅ ያዙት አይኑን በለታለቃ ገርቦ ነገ ውዴ አቶ አብርሃም ሄርሜላ ለድራማ መጠቅ አልተሳካልህም። ኦዲየንስ ኮመንት ሲጽፍልህ እሱን አይዲያ ይዘህ ኧረ እባካችሁን ውዶቼ አይዲያ አትስጡት። የትናንት ወዳው ኮመንት እንዳለ ሩታ ከህይወታቸው ውጪ ተብለሻል፣ ውጪ ሲሆን በቃ ክርር ያለ ኮመንት ሲሆን ዛሬ ደግሞ ከዛን ደግሞ ግማሹ ሩታም እርጉዝ ናት፣ ሄርሜላም እርጉዝ ናት፣ አብርሃምም እርጉዝ ነው፣ ቡዜም እርጉዝ ናት። 4 እርጉዞች አንድ ላይ ተሰብስቦ አብርሃምን ሊበሉ ነው ሲሉ ምን ብለህ መጣ? መጀመሪያ እኔ አይመለከተኝም፣ እኔ ግዴታ አይደለም፣ ሳላቅ ያደረግሽው ነገር ነው፣ ደፍረሽኝ ነው፣ እኔ ራሴ ከስሻለሁ ስትል የነበረው ዛሬ ደግሞ አይዲያው ለልቅ ሲልብህ ውዴ የኛ እርጉዝ ወንድም ከሄርሜላና ከሩታ እርጉዝ አብርሃም ይመስለኛል። የስንት ወር እንደሆነ ነው ያላወኩም። ከሩታ ጋር ከተለያየ በኋላ ያገኘውን ያልተቀቀለውም ያልበሰለውም ምግብ ነው መሰል የምትበላው። ፕሮቲን የሌለው ምግብ ነው ጌታ የምትበላው። ወድ ፔስታል ሆነ እኮ ውሃ የያዘ ፔስታል እንደዛ ሆነ። የኔ ወንድም ስፖርት ስራ። ወንድ ልጅ ቦርጫም ሲሆን በጣም ነው የሚያስጠላው። እርጉዝ የምትመስለው ደግሞ ሳይገርምልህ አንተ ነህ። አንተ ሽንጥታ አይሻልም? ሆርሞን ተዛብቶ ከሆነ አብርሃም እርጉዙና አንተ ሆርሞን ተዛብቶ ከሆነ አንተ ሽንጥታ ከሴቶቹ ልቅ። ሴቶቹንማ እንዳየናቸው ሞዴሊስቱ ነው እኛ እርጉዝ ናቸው እያለን እነሱ ሸንቃጣ ሼፒያቸው ቅርጻቸው እንደዚህ እያለልን እኮ ነው። እኔ ውድ አብርሃም አንተ ነህ እርጉዝ የምትመስለው። እርግዝና አንተ አረጋግጥ። ለዚህ እስቲ የማትፈለጉበት ቦታ ትቁሙ። እኔ ደግሞ ማለት ነው እግዚአብሔር ኤርሜላዬ እኔ በጭራሽ አልጠላሽም። በስራሽ ግን የሚያስጠላ ባህሪ ያለሽ። እንዴት የሚያስጠላ ባህሪ ያለሽ? አንቺ አይመለከትሽም። እንዴት አልሽበይ? የምሬ ያልተፈለግሽበት ቦታ ሆኖ እስካሁን ያለሽው አብርሃም ከመጀመሪያ እስከ መጨረሻ ከህይወቴ ውጪ። እኔ ሩታን አፈቅራታለሁ። የልጄ እናት ናት። ከሩታ ጋር መሆን ነው የምፈልገው። ስኬትን ያገኘው በሩታ ነው። ህይወትን ያገኘው በሩታ ነው። ደስታዬ ያለው ሩታ ጋር ሲል አብርሃምን ያፈቅራለሁ። አብርሃም የዋህ ነው። አብርሃም ምስኪን ነው እያልሽ ለምነሽ ስትመጪ ስታለቅሺ ስታነቢ ያየ ነው። ሩታ እኮ ሚስት እያለችውን ለማልቀስ አይመጣችው። ውዴ ንቂ እንጂ ያልተፈለግሽበት ቦታ ትቁሚ። አብርሃም ሩታ እርግዝና እርግጠኛ ከሆነ ሊተውሽ ነው። አንቺ ስለሱ ጉዳይ አይመለከትሽም በጭራሽ። የመጠየቅም መፍትሄ የለሽም። አብረሽ ነው እንደተኛሹ በአንድ ጎን ሩታን በአንድ ጎን አንቺ ነው የሾገረው። ውዴ እንደዛ መሰለብሽ። ያገበኛል የሆነ በቃ የማያገባሽ ቦታ ላይ ያገበኛል። እንደ ተፈላጊ ነው ራስሽ የምታዩ። የምሬን ነው። በጣም ርካሽ ሴት ነሽ። እንደ ተፈላጊ ቀመሽ ጎበዝ አጨበጨብንልሽ፣ አሸነፈሽ፣ ወሰርሽ። የማያገባሽ ቦታ ላይ ጥልቅ አትበይ። በቃ ይሄ ያገባሽ ውዴ። ወይ አብራችሁ ተኝታችሁ ነው የሾጎራችሁ? ለሁለት ሴት ተኝቶ አብርሃም አንድ ወንድ ሆኖ ነው ሁለታችሁ ነው የሾጎረው? ወይስ እንደዛ ሆነ? ንገሩ። አይዲያ እንስጣችሁ አይሻላችሁ? እኛ ምን ሰጣችሁን አይዲያ እያዛችሁ መጣችሁ እንደዚህ ተሉብናላችሁ። ደግሞ ንግግር ማለት ነው ድርቅ ኩበት ምን ትመስላለህ አንተ? የወንድ ልጫ እርጉዝማ የምትመስለው አንተ ነህ። ሴቶቹ በጣም ሸንቃጣ ናቸው። ሞዴሊስት እየሆኑልን አይደል እንዴ? አንተ እርጉዝ ናቸው ብለህ ስታይገረግድ እርግዝናው የታወቀው በአንተ ነው። ተመርመር አብርሃም ወርብንን ተመርመር። አንተ ድንገት እነሱን ያስረገዝክ መስሎ ራስ አርግዘህ እንዳይሆን ፈረውልን። በአሁኑ ሰዓት ወንዶች እያረገዙ ነው። ተቀይሮ እንዳይሆን
ሄርሜላዬ በማያገባሽ ቦታ ጥልቅ አትበይ፣ እውነት ጥልቅ አትበይ። አንቺማ ዝም ወተት ስታገኝ ወተትና እንቁላል ስታገኝ እየሮጠች የምትገባው እንደዛ ነው የምትመስይኝ። የኔ ውድ ያልተፈለግሽበት ቦታ ልቀሰሽ መተሽ ሩታ እኮ ብትመጣ ባል የሌለው ጋጠ ወጥ ከርከሮ መርዝ የበላ ውሻ የሚመስል ጉንጩና አጥንቱ የማይለየውን ሰው እኮ ነው። አሁን ጉንጫምና ቦጫም ገንዘብ ስታመጣለህ አሁን ፈንፈነሽ የመጣሽው። አንዳንድ መጥፎ ባለጌ ሴቶች አላችሁ። ከድሃ ወንድ ሲለወጥ ስታዩ ለመጣል ትሞክራላችሁ። አብርሃም አልነቀም እንጂ ሄርሜላ አመጣጧን ልትቀብር ነው። እወቅ፣ አፍቅራ አይደለም። ብታፈቅር እድሜ ከሩታ ታንሳለህ። እጥፍ ነው የምትበልጠው ሩታ። ቢያንስ በ3 በ4 ዓመት ትበልጣታለች ሩታ። ምን ትሰራ ነበር? ምታፈቅር ከሆነ መታጠይቅም ገንዘብ ስትይዝ መላ ስታገኝ የመጣች ሴት አትበጅህም። አንተ ደግሞ ብዙ ሴት አስለቅሳል። አትሆንም፣ ለሴቶች አትገባም። ያረገዝከው አብርሃም ነህ እንጂ ሄርሜላና ሩታ አላረገዙም። ተመርመር አንተ ራስህ። ኦኬ፣ አትንጨርጨር። ደግሞ ኮመንት በተጻፈው አይዲያ ይዛ አትምጣኛ ጋር አንተ ልክስክስ የወንድ አልጫ ስታስጠላ ምን ትመስላለህ? ዋይ ደረቅ። እኔ እርግጠኛ ነኝ ረፍታ አላረገዘችም። ያገራብጣ ስትነፋ ነገረች እኮ። የኛ ቅመም እኮ ደግሞ ስትናገር ቀስምን ስብስብ ነው የምታደርገው። አስረግዘ ያስወለድከው ልጅን እንኳን ያረዳውን ይህን ብታምን ባታምን ምን ይሸግረኛል አለች። ምን ይሸግረኛል? ሚዲያ ላይ እያዋረደች ነው። አይገርምህም? ውርደትን ተከናንበ ቤት የማትቀመጥ በአንድ ሴት የማትጸና አንተ ባለጌ ያሳደገ የስዳደግ ልጅ፣ አንተ የስዳደግ ልጅ ዘር ማንዘር በሙሉ ልክስክስ ውሸታ በዚህ ተዋሻለህ። አባት መሆኑን በምን እርግጠኛ ነን እኛ። ለቃቃሚ እየለቃቀማችሁ ያመጣችሁ ቪዲዮ ላይ ተከቱብናላችሁ እንጂ እርጉዝ ፋሚሊ በሙሉ እርጉዝ ናችሁ እኮ። አትወልዱም እንዴ እናንተ? ሴቶቹ አላረገዙም፣ እናንተ ናችሁ። አንተና እህትህ እርግዛችኋል። የስንት ወር እንደሆነ አላወኩም እንጂ እህትማ አንገቷ ሙላ ነው ያረገዘው። ምን ጉር ነክ ከአንዴም 3 ቪዲዮ ሲሰራ አይመለከተኝም፣ አያገባኝም። ያንም ቢሆን አልፈልግም ብለህ ሚዲያ ላይ አፍን ከፍተህ ነበር። ያንተ ልክስክስ ዶሮ ቄስ ፊት ምን ይመስላል? ኦጊባ ከትናንትና ከህይወታችን ውጭ ካሁን ባለም ተሻተረ ቢዩክ ሩታ ነች። እርግጠኛ ሆነ እመን። ገንዘብ ሩታ ነች። ገንዘብ የሩታ ኦዲየንስ ነው። ልክስክሶች የአሮጊት ስብስቦች ወደንሶ ከአሮጊት አስተሳሰባችሁ ያረጀ እንጨት፣ አስተሳሰባችሁ ያረጀ እርጉዝ ነው አስተሳሰባችሁ። እርግዝና በጣም ነው የሚያሰቃየው። እናንተ እንደዛ ናችሁ። አይዲያ ኮመንት እያነበብክ አይዲያ ይዘህ የምትመጣ ሰውዬ አንዳውን ሰው ነህ። ውሻ የወንድ አልጫ ለቃቃሚ እንዴት እንዳስጠላኝ! እኔ ድምፁ ሁላ ነው ያስጠላኝ። ደረቅ ንግግር አትችል፣ መልስ አትችል። የሆነ ሚዲያ የለኝ አይደለሁም የምትለው ለክብር ማትጨነቅ። አሁን አንተ ይተውበና ይህን ሰብስክራይብ ሌላ ሰው ቢስ ስንት ነገር ይሰራል። ዶሮ ቂጥ ምን ይመስላል? ሀይ